እውነት በድል ያሸበረቁ ግዛቶች የሚገነቡት በደም አሳሶችና በኃይለኞች ወታደሮች ነው ወይስ በብልህ ሐሳቢዎች ጀግኖች መሪዎች ነው? በፊቱ ላይ የድል ጠባሳ፣ በወገቡ ላይ የወርቅ ሰይፍ የታጠቀ ነበልባል ልብ የተሸከመ ጦርነት ከታላቅ ድል አድርጎ የሚመለስ ልዑል ካራማን የሚባል ሰው ነበረ። በመመለስ ላይ ያሉ ከወገቡ የፈታው ከቀረጢቱ ውስጥ የሆነ ነገር አስቀምጧል። ግን ያምን ይሆን? ነገሩ ለዓለም የሚቀየር ትልቅ ስጦታ ነበረ። ብልህ ሐሳቢዎችን የሚያበረታታ፣ ወታደሮችን ልብ የበለጠ የሚያንተከትክ ነበረ። ጠላቶቹ አልማዝ ወይ ወርቅ ሌላም ጠብቀው ነበረ። እሱ ግን ከነዚህ ሁሉ የተለየ ነበር። ወጥተው ላይ ስትጠልቅ የጦር ሜዳው በደማቅ ብርቱካናማ ቀለም ተጥለቅልቋል። አየሩ በባሩድ በፈረስ ላብና በእርጥብ አፈር ሽታ የታወደ ነው። ጩኸት ጋብ ብሎ አሁን የሚሰማው የድል አድራጊ የጦር የጋሻና የሰይፍ መጋጨት ድምፅ ብቻ ነው። በመካከል ልዑል ካራማን ጥቁር ፈረሱ ላይ ተቀምጦ ይታያል። ካባው በነፋሱ እየተወዛወዘ፣ አይኖቹ ግን ወደ ከተማው ቅጥር ግቢ ይመለከታሉ። ፊት ለፊት ፊቱ ላይ የደስታ ስሜት አይታይም። ይልቁንም ጥልቅ የሆነ የኃላፊነት ስሜት ይነበባል። ከኋላው የነበረው አማካሪ በሻር ቀረብ ብሎ ጌታዬ ከተማዋን ተቆጣጥረናል እኮ ታላቅ ድል ነው አለው። ልዑሉ ግን መልስ አልሰጠም። እንደዛው ፊቱን ወደሚመለከተው ፊቱ ወደ ዞረበት አይኑ ወዳፈጠጠበት ትኩር ብሎ የተመለከተ ነው ወደ ከተማዋ። ከፈረሱ ወርዶ ወደ መሬቱ ተጠጋ፣ ተንበረከከ። በጦርነቱ የደቀቀውን አፈር በእጁ ጨበጠ። ከዚያም ቀና ብሎ እንዲህ አለ፣ ይህ አፈር የፈሰሰበትን እንደሚረሳ ዘንድ አዲስ ሕይወት ያስፈልገዋል። ድል ማለት ምሽግ መስበር፣ ሰዎችን መግደል ብቻ አይደል፣ አዲስ ሕይወትን መዝራት እንጂ። ልዑሉ በወገቡ ላይ የታሰረውን ትንሽ የቆዳ ከረጢት ፈታት። በውስጡ የነበረው ወርቅ ወይም አልማዝ አልነበረም ሌሎች እንደገመቱት። ይልቁንም ንጹሕ የጥሬ ዘሮች ነበሩ። እጁን ዘርግቶ ለተሸነፉ የከተማዋ መሪዎች ሰጠ። ዛሬ ሰይፋችንን እናስቀምጣለን አለ በዝግታና በጽናት። ይህንን ስጦታ ውሰዱ። ነገ በጧት ጠመንጃ ሳይሆን አካፋችሁን ይዛችሁ ውጡ። ይህች ከተማ ከቆሰለችበት እንድታገግም እኔ አብሬያችሁ እሰራለሁ። በዚህ ቅጽበት የተሸነፉት ወታደሮችና የከተማዋ ሕዝብ በፍርሃት ፈንታ መገረምና በሳቅም እያቃጡ ተመለከቱት። ልዑሉ ግን ድል አድራጊ ብቻ አልነበረም። እርሱ ፈዋሽና ሰጪም ጥበበኛም ነበረ። በዚች ከተማ በምሽት የፍርሃት ሰንሰለት ተጠበሰ። በምትኩ የተስፋ ስጦታ ነገሰ። ልዑል ካራማን